እየሰራ ነው። አንተ ደግሞ ከማንም በላይ እንትን አውቃለሁ ኑሮ ሊከብድ ይችላል። ግን መቼ ነው እየሰራ ያለው? ሰሞኑን ስራ የለም እኮ ነው ያልኩሻለሁ። ስራ የለም ሰሞኑን ምንም አይነት ነገር እኔ መስራት አልቻልኩም። ሰላም የዩቲዩብ ቻናላችን ቤተሰቦች፣ ከሁለት ዓመታት መጥፋት በኋላ ወደ ዩቲዩብ ተመልሰናል። በዚህ ዩቲዩብ ቻናል እንግዲህ በጣም በርካታ አስተማሪ የሆኑ ቪዲዮዎች ስለቅ ነበረ። ነገር ግን አላውቅም ዩቲዩብ በራሱ ሪሙቭ አድርጓቸዋል። ጀስት እኔም ስለተውኩት ይመስለኛል። በአንዳንድ ስራዎች ምክንያት እንግዲህ ዩቲዩብ ቻናል ላይ ጠፍቻለሁ። ከዚህ በኋላ ግን የሚገራርሙ ፕራንክ፣ የሚገራርሙ አስተማሪ የሆኑ ቪዲዮዎችን በዚህ ዩቲዩብ ቻናል ታገኛላችሁ። ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ እንድታበረታቱን እጠይቃለሁ። ዛሬ በዚህ ቪዲዮ ላይ ፕራንክ የማደርጋት ታናሽ እህቴ ናት። እኔ ጋር እንግዲህ ከክፍለ ሀገር ልትማር መጣለች ማለት ነው። ኦልሞስት ወደ 1 ዓመት ከምናምን አብረን ኖረናል። ነገር ግን እኔ ለዚህ ብቁ አይደለሁም። ወደ መጣሽበት ወደ ክፍለ ሀገር እናትና አባትሽ ጋር ተመለሽ እላታለሁ። የእሷን ሪያክሽን የምናየው ይሆናል። ካሜራውን እንደብቃለን። ሌትስ ጎ ፋሚሊ። አይ ቲንክ ቪዲዮውን ካሜራውን የምታይ አይመስለኝም። አጀስት እናድርግና ከክላስ መምጫዋ ሰዓት ደርሷል። ይሄንን ደግሞ ስፒከሩን አይታ እንዳትባንን ቢያንስ ከውስጥ በኩል አድርገው። ደርሷል ማለት ነው። የክላስ መምጫዋ ደርሷል ማለት ነው። እስከዛ ድረስ እንግዲህ እኔ ራሴን እንትን ብዬ ባይ ዘ ዌይ እኔ አይፎን ስለገዛሁኝ ይሄ ራሴ የምጠቀምበት ሳምሰንግ M17 ስልክ ነው። ይሄንን ሰጣታለሁኝ ከፕራንኩ በኋላ ማለት ነው። አልነግራትም። ይሄ እኔ የምጠቀምበት የነበረውን አሁን ግን ወደ አይፎን ትንሽ ከፍ ስላልኩኝ ማለት ነው። ይሄ የምቀርጽላችሁ ቪዲዮም አይፎን ነው። ስለዚህ ይሄን የምሰጣት ይሆናል ሰዓቷ እስከሚደርስ። ግን ስትመጣ አልነግራትም። ዝም ብዬ ነው የምሰጣት። እስከዛ የትቀመጥ ያ እንዴት ናችሁ? እንዴት ዋላችሁ? እንዴት ነው? ሰላም ነው? ፒስ ነው? እንዴት ነሽ? ደህና። ክላስ እንዴት ነው? ቁጭ በይ እስኪ። አሪፍ ነው። ክላስ አሪፍ ነው? ምንም አይል። እንዴት ነው? ዛሬ እንዴት ከስራ በቶሎ መጣ? ትንሽ እኮ የሆነ ነገር እኮ ጨነቀኝና ላጫውትሽ ብዬ ለዛ ብዬ ነው በጊዜ መጣሁት። ምን ጨንቆ? ምን እባክሽ በቃ አዲስ አበባ ላይ እኮ ቻሌንጅ አድርጎ መኖሩ በጣም ከበደኝና ስራም ብዙ የለም። በቃ በጣም ተጨናንቄ ነው ያለሁት። ያው እንግዲህ አንቺ ደግሞ ጭንቀቴን ትረጅኛለሽ ብዬ ተስፋ አደርጋለሁ። እና በቃ ምን አይነት ውሳኔ ወሰንኩ መሰለሽ? ወደ ክፍለ ሀገር ተመልሰን ሄደን ብንኖር። እንዴማ አይሆንም በጭራሽ። ምን አስበህ ነው? ያው በቃ እኔ በጣም ከብዶኛል። እዚህ መኖሩ ለእኔ በጣም ቻሌንጅ ነው። ስራም የለም፣ የሱቁ ኪራይ አለ፣ የመኖሪያ ቤት አለ፣ የአንቺ ትምህርት አለ። በጣም እኔ ከምልሽ በላይ ቻሌንጅ ነው። ያውቃለሁ ነገሮች ሊከብዱ ይችላሉ፣ ግን አሁን ብዙ ፈተና አለብኝ፣ ብዙ ነገር ስላለ እንዴ አይሆንም በጭራሽ። አይ በቃ ምንም ወሰኛለሁኝ። በቃ ነገ ትኬት ቆርጣለሁ። ከዛ በኋላ ከነገ ወዲያ እንሄዳለን። አመት ሙሉ ለፍቼ ምን ማለት ነው ወንድሜ? አስብ እንጂ ትንሽ። አይ በቃ የሚባል ነገር የለም። ለኔ በጣም ከብዶኛል እያልኩሽ ነው። አንቺ ለኔ ማሰብ ያለብሽ እኔ ወንድምሽ እንግዲህ ማንም እንደማይረዳኝ ታውቂያለሽ። ብቻ ነኝ እዚህ ደረስን አይደል? በጣም ብዙ ነገሮችን አልፈናል። ስለዚህ በቃ እኔ ወስኛለሁ። ያው እግዚአብሔር ባለሳት ትምህርትሽን ተቀጥያለሽ ወይ ደግሞ ነገሮች ሲስተካከሉልን ወደ አዲስ አበባ ተመልሰን እንመጣለን። እኔ አልገባኝም እኮ ፈተና እንደደረሰ ታውቃለህ። አመት ሙሉ ለፍቼ በመጨረሻ ቢሆንም በቃ ነግሬሻለሁ። ነገ እንሄዳለን። ጨርሻለሁ። አይሆንም ይሄ አስብ እንጂ ትንሽ በስተመጨረሻ ሰዓት ለኔ ትንሽ አስብ። አልቋል እኮ ሁሉ ነገር። አሁን ፋይናል ኤግዛም ላይ ደርሰናል እኮ። በቃ ነገርኩሽ፣ ጨረስኩኝ። ከተናገርኩ ምንድን ነው የምትይኝ? አይሆንም። እሺ ተረጋጋና አስብ ትንሽ። እኔ ለማመን ራሱ የከበደኝ ነው። ምንም የምረጋጋበት ምክንያት የለም። በቃ ከብዶኛል እያልኩሽ እኮ ነው። እሺ ለኔ አታስብም? በቃ ምንም አላስብልሽም። ቀጥታ ነገ ከነገ ወዲያ ወደ ክፍለ ሀገር መሄድ ይጠበቅብናል። ጨርሻለሁ። እሺ ኧረ ወንድሜ ኧረ ትንሽ አስብ። ለኔ እኔ በጣም እየገረመኝ ነው። እንዴት ያሳብ መጣል ራሱ አሁን የሁሉ ጊዜ ቆይታ እንዴት ልታስበው ቻልክ? በቃ ምንም አልኩሽ። በቃ ምንም ከብዶኛል። እኔ እየሰራ ነው። አንተ ደግሞ ከማንም በላይ አውቃለሁ ኑሮ ሊከብድ ይችላል። ግን ለኔ ደግሞ እየሰራ ያለሁት ሰሞኑን ስራ የለም እኮ ነው እያልኩሽ ያለሁት። ስራ የለም ሰሞኑን ምንም አይነት ነገር እኔ መስራት አልቻልኩም። በቃ አንድና አንድ ያለን አማራጭ እንዴት ባንዴ ተወስናለህ? እኔ እኮ ግራ ይገባኝ። ከብዶኛል። በቃ ወጣት ነኝ።
አዲስ አበባ መጥቼ ኑሮዬን ቻሌንጅ አድርጌ የተሻለ ኑሮ እንኖራለን ብዬ አስቤ ነበር የመጣሁት፣ ግን አልቻልኩም። ጨርሶ ምንም ስላልቻልኩኝ ያለኝ አማራጭ ምንድነው ወደ ክፍለ ሀገር መሄድ። ለማመን ላይ ከበደኝ ነው። የምሬን ነው ግን የምሬን ነው። በጣም ከብዶኛል። እንዴ ለኔ ትንሽ አስብ እንጂ እኔ በማመን እየከበደኝ ነው። ትምህርት ሁሉ ጊዜ ለፍቼ ትንሽ አታስብልኝም እንዴ? በቃ አልቻልኩም። ትንሽ አስብ እንጂ እንዴ ሁሉ ለፍቼ አንተ ራሱ ልፋት የኔም ልፋት ሁሉ ጊዜ አይቆጭም እንዴ? በቃ አልቋል እኮ ሁሉ ነገር አሁን ላይ አንቺ ያልቅሽ ነው። ኧረ እየቀለድኩ ነው እናት አለ እየቀለድኩ ነው። የምርህ ነው? እንደዛ ቀላል ቀልድ እንዴ? ምን ልጅ ነው አንተ? እኔም ደግሞ እኮ አታስብም፣ ግን ግራ ገብቶኝ ነው። እየቀለድኩ ነው። መቀለድ ተመስገን። እየቀለድክ ነው እንዴ? እየቀለድኩ ነው። እሺ እየቀለድክ ነው፣ ግን ስላስደነገጥኩሽ ማለት ነው። ለአንቺ አዲስ የሆነ ሰርፕራይዝ አለኝ። ምንድነው? አይፎን 30 ፕሮ ማክስ ከገዛሁኝ የራሴን ስልክ የምጠቀመውን ኤም17 ሰጥቻለሁ ብዬሻለሁ። ይኸው እቺን መሰለኝ ጽድት ያለች የሴት ከለር ናት፣ እንደውም ነጭ ናት። አመሰግናለሁ በጣም ይንድም ኤም17 ነች፣ ሳምሰንግ። እሺ አመሰግናለሁ፣ በጣም ደስ ብሎኛል። ይንድም እሺ እኔ እናት አመሰግናለሁ። ይኸው ስልክ ሰጥቼሻለሁ። ከሰኔ በኋላ ስራ ትጀምሪያለሽ። ዘን እስከዛ ስልክ ይዛ አታውቅም። ቤተሰብ ለመጀመሪያ ጊዜ ስልክ የሰጠኋት አልሞስት ዓመት ነው 18 19 ዓመቷ ነው፣ ግን ስልክ ይዛ አታውቅም። ማርያምን ነው የምነግራቸው። ጀስት የዘመኑ ልጅ አይደለችም፣ በጣም ጎበዝ ናት። አንቺን የመሰለች ስላለኝ እግዚአብሔርን አመሰግናለሁ። እኔ ራስ አንተን የመሰለው ልጅ ስላለኝ ዘን በቃ ሁሉ ነገር ተመስገን ነው። ከዚህ በኋላ በዚህ ዩቲዩብ ቻናል እንግዲህ የተለያዩ አስተማሪ የሆኑ ቪዲዮዎችን እለቅላችኋለሁ። ይህ ዩቲዩብ ቻናል እንዲያደግ ማለት ነው በተቻላችሁ መጠን ብዙ አሪፍ ስራዎችን ወደ እናንተ ይዤላችሁ እንድመጣ ላይክ አድርጉት፣ ሼር አድርጉት ለብዙዎች እንዲደርሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ።